በተለምዶ ግራኝ አህመድ ተብሎ የሚታወቀው የጦር መሪ ሙሉ ስሙ ኢማም አህመድ ኢብን ኢብራሂም አልጋዚ ሲሆን የኖረውም ከ1507 እስከ ታህሳስ 21 1543 እንደ አውሮፓውያን አቆጣጠር ነበር። በዘመኑ በእስልምና ሃይማኖት የኢማምነት ደረጃ የደረሰ ሲሆን የአዳል ግዛት ተብሎ ይታወቅ የነበረውን የጥንቱን የኢትዮጵያ ክፍል በመምራት እንዲሁም በዘመኑ የነበሩትን ነገሥታት ከመካከለኛው የኢትዮጵያ ክፍል እንዲያፈገፍጉ በማድረግ በታሪክ ይታወቃል። በዚህ የተነሳ 3/4ኛውን የሚሆነው የኢትዮጵያ ክፍል ለተወሰነ ጊዜ መቆጣጠር ችሏል። አንዳንድ የታሪክ ተመራማሪዎችም የግራኝ አህመድ ሰራዊት ከሞላ ጎደል በሶማሌ ጎሳዎች የትድሎችን በመቀዳጀቱ ምክንያት በዚህ ስያሜ እንደጠሩት ይነገራል። ይህ መሪ ከ1529 እስከ 1543 ከነበሩት የመካከለኛው የኢትዮጵያ ክፍል ነገሥታት ጋር ጦርነት እንዳደረገ ታሪክ ይዘግባል። የኢማም አህመድ ጎሳ ጸሐፊዎች ዘንድ እንደሚታመነው ግራኝ አረብ እንደነበር ሲሆን በሌሎች ታሪክ ተመራማሪዎች ዘንድ ግን ሶማሌ እንደሆነ ነው የሚታመነው። እንደ እስራኤላዊው የታሪክ ተመራማሪ ሃጋይ ክልሪች ግን ግራኝ አህመድ ሶማሊኛ ቋንቋን እንደማይናገር አትቷል። በሌላ ሁኔታ ብዙ የታሪክ ጸሐፊ እና መረጃዎች ግራኝ አህመድ የሐረር ተወላጅ መሆኑን ጠቅሰዋል። የግራኝ አህመድ እንቅስቃሴ አስተዋጽኦ ያደረጉ ነገሮች እንደ ኢስሐቅ፣ ዳሩድ እና መርሃን የተሰኙት የሶማሌ ጎሳዎች ሲሆኑ ጎሳዎቹ ግን በዘር ምክንያት ሳይሆን ያብሩ የነበሩት በሃይማኖት ተመሳሳይነት ነበር። የኢማሙ ዳግም ድል በኖራ ሐመድ ሁመድ የኢማሙን በ18 ዓመት ዕድሜ የተገኘ ድል ሰምቶና ደንግጦ መናገሻ ከተማውን ሐረር ጥሎ ወደ ሶማሊያ የሸሸው ሱልጣን አቡበከር ኪዳር በምትባል ቦታ ተደበቀ። ኢማሙም በነካ እጁ በሙስሊሙ መካከል ፈሳድ እንዲስፋፋና ሙስሊሙ የአንድነት ኃይልና ወኔው እንዲነጥፍ ምክንያት የሆነውን ሱልጣን አቡበከር ለማጥቃት ወደ ተደበቀበት ከተማ ተጓዘ። ኢማሙ ቦታው ላይ ሲደርሱም ሱልጣኑ ጦሩን አሰልፎ ጠበቃቸው። ሁለቱ ጦሮችም ዙሃር ወቅት ላይ ተገናኙ። ኢማሙና ጓዶቻቸውም በእስላማዊ ህብረትና መሐሙዳዊ ወኔ ማጥቃት ጀመሩ። በርካታው የሱልጣኑ ሰራዊት ተገደለ፣ ከፊሉም ሱልጣኑን ጨምሮ ሸሸ። ኢማሙ 20 ዓመት ሳይሞላቸው ሁለተኛውን ጦርነታቸው በፍጹም ድል አድራጊነት ተወጡ። የሱልጣኑን መሸሸጊያ አወደሙ። በዚህ ጦርነትም ኢማሙ 30 ፈረስና ሌሎች ቁሳቁሶችን ማረኩ። ነገር ግን ኢማሙ ሐረር ገብተው ብዙ ሳይቆዩ ሱልጣኑ ለቁጥጥር የሚያዳግት ሰራዊት እዛው ሶማሊያ ላይ ሰበሰበና ኢማሙን ለማጥቃት ወደ ሐረር ተመመ። የሱልጣኑ ጦር በርካታ ፈረሰኞችን ያካተተ ስለነበር ኢማሙ የሱልጣኑን መቃረብ ሲሰሙ ስልታዊ ማፈግፈግን መረጡ። ከነ ጦራቸውም ወደ ሁበት ተጉዘው ጋረ ሙለታ ተራራ ላይ መሸጉ። ሱልጣኑም ሐረር ገባ። ኢማም አህመድ በጋሪ ሙለታ ተራራ ላይ መስፈራቸውን የሰማው ሱልጣን ጦርን ይዞ ሁበት ገባ። ተራራውን ለቁጥር ባዳገተው ሰራዊት አስከበበው። ከፍተኛ ጥበቃም አደረገ። የኢማሙ ጦር ከተራራው መውረድና ለህይወት መሰረታዊ የሆኑትን ምግብና የመጠጥ ውሃ ማግኘት አልቻሉም። ሱልጣኑ በዚህ ሁኔታ ለ2 ሳምንታት ያህል ከበባውን አጠናክሮ ቀጠለ። በስተመጨረሻ ግን የኢማሙ ጦር ተዳከመና ተስፋ መቁረጥ ታየ። ስለሆነም በሌሊት የኢማሙ ጦር ወርዶ ከሱልጣኑ ጋር ጦርነት ገጠሙ። ዳሩ ግን የኢማሙ ጦር ለ2 ሳምንት ታግቶ የቆየ በመሆኑ ውጊያው ላይ ቀልጣፋ መሆን አልቻለም። በመሆኑም የኢማሙ ጦር በከፍተኛ ሁኔታ ተጠቃ። ከአንጋፋ የኢማሙ የጦር አዝማቾች መካከል አንዱ ዑመረዲን ተገደለ። ኢማሙና ጥቂት ጓዶቻቸው ግን አመለጡ። የኋላ ግን በዘመኑ ዑለማዎች
ከፍተኛ ጥረት በሁለቱ አሚሮች መካከል ስምምነት እንዲኖር ተደረገ። ስምምነቱም ሱልጣኑ ሸሪዓን ሊጠብቅና በፍትህ ሊያስተዳድር፣ ኢማሙና ጦራቸው ደግሞ መሸፈቱን አቁሞ ለሱልጣኑ ታዛዥ ሆኖ በሰላም እንዲኖር የሚያግባባ ነበር። ስምምነቱን መተግበር ተጀመረ። ኢማሙም ጥማታቸው የስልጣን ሳይሆን የሸሪዓ መጠበቅ መሆኑን ለጥ ብለው ለሱልጣኑ በመታዘዝ አሳዩ። በኋላ ግን ሱልጣኑ ስምምነቱን አፈረሰ። ቀደምት ዓመታት ኢማም ግራኝ አህመድ የተወለደው ዜላ ተብላ ትታወቅ በነበረው የባህር በር አካባቢ በሰሜናዊ ምዕራብ አዳል በአሁኑ ዘመን ሶማሊያ ነበር። ይህ ታሪካዊ አዳል ወይም ሶማሊያ የእስልምና ሃይማኖትን የሚከተል መንግስት ይሁን እንጂ በጊዜ ለነበረ የክርስትና ተከታይ ኢትዮጵያዊ መካከለኛ መንግስት ግብር ይከፍል ነበር። ግራኝም በጎለመሰ ጊዜ ማይፉዝ የተባለን የዜላ አስተዳዳሪን ልጅ ባቲ ድል ወንበሬ አገባ። ነገር ግን ማይፉዝ ከመካከለኛው የኢትዮጵያ መንግስት ተጣልተው በአፄ ልብነ ድንግል ላይ ጥቃት አድርሶ ሲመለስ በ1517 ተገደለ። በአዳል እርስ በርስ ጦርነት ተነሳ። ግራኝ አህመድም ከተወሰኑ የትግል ዓመታት በኋላ በስልጣን የሚሻኮቱትን በማሸነፍ ሐረርን ተቆጣጠረ። በዚህ ጊዜ የአዳል መሪ ሆነ። ዘመቻዎች በ1527 የአዳል መሪ ከሆነ በኋላ ከአዳል ከተሞች የሚጠበቀውን ግብር ለመካከለኛው የኢትዮጵያ መንግስት እንዳይከፈል አገደ። አፄ ልብነ ድንግልም የባሌ ጦር አዛዡን ደግላን ግብሩን እንዲያስከፍል ላከ። ደግላን ግን በአዲር ጦርነት ተሸነፈ። ከዚህ ቀጥሎ ግራኝ ወደ ምስራቅ በመዝመት ሶማሌዎችን በጦርነት ግዛቱ አደረገ። ቀስ ብሎም ወደ ምዕራቡ የኢትዮጵያ ክፍል ብዙ ዘመቻዎችን በማካሄድ ስፍር ቁጥር የሌላቸው ባሪያዎችን በመፈንገል በደቡብ አረቢያ ለዘቢድ አስተዳዳሪ በስጦታ መልክ በመላክ በተራው የብዙ ጠመንጃዎች ባለቤት ሆነ። በ1528 የልብነ ድንግል ሰራዊት በአዳል ላይ ጥቃት ስላደረሰ ይህን ለመቀበል በ1529 በክርስቲያኑ ንጉሥ ላይ ኢማም አህመድ ዘመቻውን የኢትዮጵያና አዳል ጦርነት ጀመረ። መሰረታዊው የኢማም አህመድ ዓላማ ግን ጅሃድ ወይም በሃይማኖት መታገል ነበር። በዚህ ጊዜ የአፄ ልብነ ድንግል ሰራዊት መምጣት የሰሙት የግራኝ ወታደሮች በፍርሃት ተውጠው ለመሸሽ ሞክሩ። ግራኝ ግን በጽናትና ቆራጥነት አብዛኞቹ ባሉበት እንዲቆም በማድረግ የልብነ ድንግልን ሰራዊት ከአዲስ አበባ 80 ኪሎ ሜትር ደቡብ ምስራቅ በምትገኘው በሽምብራ ቆሬ ጦርነት መጋቢት 1529 አሸነፈ። ጦርነቱን ያሸንፍ እንጂ ብዙ ወታደሮች ስላለቁበት ቀሪው ሰራዊቱ ወደ ሀገሩ ተመልሶ ከእንደገና መታገል ሰጋ። በዚህ መሃል ከአረብ አገር 70 ሙሉ ትጥቅ ያላቸው ወታደሮች እና ብዙ ጠመንጃዎች እና 7 መድፎች ከኦቶማን ቱርኮች አገኘ። በ1531 የግራኝ ጦር የልብነ ድንግልን ሰራዊት በአምባሰል አንጾኪያ ላይ ገጥሞ እንደገና ድል አደረገ። ለዚህ ድል መሰረቱ በእርዳታ ያገኘው መድፍ እንደነበር ሩዶልፍ ሲያትት ከግራኝ ወገን የተተኮሰ መድፍ ጥይት በአጋጣሚ ልብነ ድንግል ሰራዊት መካከል ወደቀ። ይህ እንግዳ መሳሪያ የሚያስከትለውን ቁስል እንኳን እንዴት ማዳን እንደሚቻል የማያውቁ ኢትዮጵያውያን በድንጋጤ ተበታተኑ። ከዚህ በኋላ የኢማም ሰራዊት ወደ ሰሜን በመዝመት በሐይቅ ወሎ ደሴቶች ላይ የነበሩትን አካባቢዎችን ተቆጣጠረ። ቀጥሎም ትግራይ ውስጥ ይጠብቀው የነበረውን ሰራዊት በማሸነፍ አክሱም ከተማ ተቆጣጠረ። ይህ ከመሆኑ በፊት አስቀድማ ንግስት ኢሌኒ የተባለችው የሃዲያ ንግስት የዘርዓ ያዕቆብ ሚስት የፖርቹጋሎች የወታደር እርዳታ እንዲያደርጉ መልእክት ልካ ኖሮ ታኅሳስ 10 1541 400 ጠመንጃ የነገቱ የፖርቹጋል ሰራዊት ምጽዋ ላይ አረፉ። በዚህ ጊዜ አፄ ልብነ ድንግል በስደት እያለ በ1540 ሲሞት እሱን ተክቶ አፄ ገላውዴዎስ ንጉሠ ነገሥት ሆኖ ነበር። በክሪስታቮ ደጋማ የሚመራው የፖርቹጋሎቹ ሰራዊትና ኢትዮጵያውያን ሚያዝያ 1 1542 በጃርቴ ጦርነት ጃርቴ በሌላ ስሙ አናሳ ሲባል በአምባላጌ እና በአሸንጌ ሐይቅ መካከል የሚገኘው ቦታ ነው ከግራኝ ሰራዊት ጋር የመጀመሪያ ፍልሚያ ያደረገ። በዚህ ጊዜ ፖርቹጋሎቹ ግራኝን ለመጀመሪያ ጊዜ ማየታቸው ሲሆን በጊዜው የነበረው ፖርቹጋላዊው ኮንስታንሶ
ከሩቅ ሆኖ ስላየው ስለ ግራኝ እንዲህ ይላል። በሱ በኩል ያለውን የጦር አውድማ በሚዘጋጅበት ጊዜ የዜላው ንጉሥ ኢማም አህመድ ኮረብታው ላይ ወጣ። በዚህ ጊዜ ብዙ ፈረሰኞች አብረው ተከትለውት ነበር፣ እግረኞችም እንዲሁ። የእኛን የጦር ቀጠና ለመመርመር ኮረብታው ጫፍ ሲደርስ ከ300 ፈረሰኞችና 300 ግዙፍ ባንዲራዎች ጋር ቆመ። አርማዎቹም ሁለቱ ነጭና መካከላቸው ላይ ቀይ ጨረቃ ምልክት ሲኖራቸው፣ አንዱ ደግሞ ቀይና መሃሉ ላይ ነጭ ጨረቃ ያለባቸው ከንጉሱ ዘንድ ምንጊዜም የማይለዩ ነበሩ ይላል። በዚህ ሁኔታ ለ4 ቀናት በመፋጠጥና መልእክት በመለዋወጥ የማይተዋወቁ ሁለቱ ሰራዊት ጊዜያቸውን ካሳለፉ በኋላ ክሪስቶፎ ደጋማ እግረኛ ወታደሮቹን ኢትዮጵያዎችንም ይጨምራል በ4 ማዕዘን ቅርጽ በማደራጀት ወደ ኢማሙ ሰራዊት ዘመተ። የኢስላሙ ሰራዊት ብዙ ጊዜ እየደጋገመ ጥቃት ቢያደርስም በመድፍና በጠመንጃ የታጠረ 4 ማዕዘን ሊሸነፍ አልቻለም። በዚህ ጦርነት መካከል በድንገት በተተኮሰ ጥይት ግራኝ አህመድ እግሩ ላይ ቆሰለ። ስለሆነም የኢማሙ ሰራዊት መሸሽ መጀመሩን ያዩት የኢትዮጵያና የፖርቹጋል ሰራዊት ተበታትኖ የሚሮጠውን ሰራዊት በማጥቃት ከፍተኛ ጉዳት አደረሱ። ይሁንና የቀሩት ወታደሮች ከእንደገና በማደራጀት ኢማሙ ጦርነት ከተካሄደበት ወንዝ ራቅ ብሎ ሰፈረ። በሚቀጥሉት ጥቂት የግራኙ ጎራ አዳዲስ ወታደሮች በማስመጣት በከፍተኛ ሁኔታ ማጠናከር ጀመረ። ይህ ነገር ያላማረው ደጋማ ቶሎ ብሎ ጦርነት መግጠም አስፈላጊ መሆኑን በመገንዘብ መጋቢት 16 ላይ አሁንም 4 ማዕዘን በመስራት ዘመተ። ምንም እንኳ የኢማሙ ጦር ከበፊቱ በበለጠ ቁርጠኝነት ቢዋጉም በድንገት በፈነዳ የጥይት ቀልፍ ምክንያት ፈረሶች በመደናገጣቸው 4 ማዕዘን አሁንም አሸነፈ። በዚህ ጊዜ የኢማሙ ሰራዊት በእውር ደንበስ እያመለጠ ሸሸ። ክሳታንሶ የተባለው ፖርቹጋላዊም በጸጸት እንዲህ ብሎ መዘገበ። 100 የሚሆኑ ፈረሶች ቢኖሩን ኖሮ የዛሬው ቀን ድል የተሟላ ይሆን ነበረ። ምክንያቱም ንጉሱ ራሱ በቃሬዛ 4 ሰዎች ተሸክመውት ነው ያመለጠው። ቀሪ ሰራዊትም የሸሸው በተረጋጋ ሁኔታ ሳይሆን በእውር ድንበስ ነበር። የመረብ ምላሽ አሁኑ ኤርትራ አስተዳዳሪ ባህር ንጉስ ይስሐቅ ከተደባለቀ በኋላ አጠቃላይ ሰራዊት ወደ ደቡብ በመንቀሳቀስ በ10ኛው ቀን ከግራኝ ጦር ፊት ለፊት አረፈ። በዚህ መሃል ክረምት ስለገባ በዝናብ ምክንያት ደጋማ ለሶስተኛ ጊዜ ግራኝን እንዲገጥመው ፈልጎ ግን ሳይችል ቀረ። በንግሥት ሰብለ ወንጌል ጎትጓችነት ደጋማ በወፍላ ከአሻንጌ ሐይቅ ፊት ለፊት ከግራኝ ጦር ብዙም ሳይርቅ ክረምቱን አሳለፈ። በዚህ ትይዩ ኢማሙ ደግሞ በዘውል ተራራዎች ላይ ሰራዊቱን አሰፈረ። ድል በጦር መሳሪያ ብዛት እንደሚወሰን የተገነዘበው ግራኝ ለእስላሙ ዓለም የድረሱልኝ ጥሪ ያቀረበ። አረቦችም 2000 ጠመንጃዎችና መድፎች እንዲሁም ከቱርክ 900 የተመረጡ ወታደሮች ተላኩለት። በአንጻሩ የፖርቹጋሎች ወታደሮች ብዛት በተለያዩ ግዴታዎችና በጦርነት ላይ በደረሰ ሞት ምክንያት ከ400 ወደ 300 ዝቅ ብሎ ነበር። ይህ በዚህ እንዳለ ክረምት አልፎ በጋ ሲሆን በኃይል የተጠናከረው ግራኝ አህመድ በፖርቹጋሎቹ የጦር ቀጠና ላይ ጥቃት በማድረስ ቁጥራቸውን ወደ 140 አመናመነው። ክሪስቶፎ ደጋማው ቆስሎ 10 ከሚሆኑ ወታደሮች ጋር ተማረከ። በዚህ ጊዜ በሃይማኖቱ ከጸና እንደሚገደል ከሰለመ ግን እንደማይገደል ተነግሮት ሃይማኖቴን አልቀይርም በማለቱ በተማረከበት ገደለ። ከዚህ ጥቃት የተረፉትና የአጼ ገላውዴዎስ ሰራዊት በመጨረሻ ተገናኝተው ኃይላቸውን በማጠናከር የካቲት 21 1543 የወይና ደጋ ጦርነት ተብሎ በሚታወቀው ጥቃት አደረሱ። በዚህ ጦርነት 8560 የሚሆኑት የኢትዮጵያና ፖርቹጋል ሰራዊት 15200 የሚሆነውን የኢማሙን ሰራዊት አሸነፈ። ኢማሙ በጥይት ተመትቶ ለማምለጥ ሲሞክር ከላይ የተባለ ወጣት የፈረሰኛው ጦር መሪ ተከታትሎ ሄዶ አንገቱን ቀልቶ ገደለው። የግራኝ ሚስት ባቲ ድል ወንበሬም ከተራረፉ የቱርክ ወታደሮች ጋር አምልጣ ሐረር ገባች። ተከታዮቿንም በማስተባበር የባሏን ሞት ለመቀበል
የባሏን እህት ልጅ ኑር ኢብን ሙጃሂድን በማግባት ተነሳች። ፈጠገር ውስጥ የኑር ኢብን ሙጃሂድ ወታደሮች ጋር ሲዋጋ አፄ ገላውዴዎስ እንደተገደለ እና አስከሬን ተፈልጎ አንገቱ ተቆርጦ ወደ ሐረር እንደተላከ አንዳንድ የታሪክ ጸሐፊያን ይዘግባሉ። አቤቶ ሐመልማል የተባለው የአፄ ገላውዴዎስ አጎት ልጅ ሰራዊቱን እየመራ ሐረር ከተማ ገብቶ ከተማይቱን ከዘረፈና ካወደመ በኋላ ሱልጣን በረከትን ማርኮ አንገቱን ቆርጦ እንደገደለውም ተጽፏል።